11 ነገሮች አሁኑኑ መገንዘብ አለብህ። አንደኛው ስኬታማ ስትሆን አፍን ተቆጣጠረው፣ ምክንያቱም ድጋሜ ፌል ልታረግ ትችላለህ። ሁለተኛው ለሰዎች ዓላማህን አትናገር፣ ውጤትህ በራሱ እስኪናገር ታግስ። ሶስተኛው የሰጠኸውን መልሰ ለማግኘት አትጓጓ፣ ሁሉም ሰው ካይንድ የሆነ ልብ የለውም። አራተኛው ባለ ነገር የማታመሰግን ከሆነ የምትፈልገውን ነገር መቼም አታገኝም። አምስተኛው አንዳንድ ጊዜ መልቀቅ ያሉብን ነገሮች ነው ይዘና ጨብጥ ያለው፣ አስብበት። ስድስተኛው የአንድን ዕቃ ዋጋ ሳታቅ ለመግዛት ካሰብክ ሰዓትን ሳትመለከት መስራት ያለብን ነገር ስራ። ሰባተኛው ፈጣሪ የምትፈልገውን ሰው ሕይወት ውስጥ ይከትላል፣ እናም በሆነ ሪዝን ካንተ ሕይወት ውስጥ አፈናቅሎ ያስወጣልሃል። ስምንተኛው ሰይጣን ከአቅም በላይ ከተፈታተነ የሆነ ወርቅ አንተ ጋር አለ ማለት ነው። አስታውስ፣ ሌባ መቼም ቢሆን ባዶ ቤት አይዘርፍም። 9 ለራሱ ጥሩ ነገሮችን ማድረግ ማሰብ ከጀመርክ ከብዙ ሰዎች ጋር ትጣላለህ፣ ትኮራርፋለህ። 10ኛው ስለ ሕይወት ሲሪየስ መሆን ስትጀምር ከሕይወት ብዙ ጓደኞችን ታጣለህ። 11ኛው ሕይወት መቼም ቀላል አትሆንም፣ አንተ ነው የምትጠነክረው። ከላይ ነገርኩ መልእክቶች እንደጠቀሙና እንዳስተማሩ አልጠራጠርም።